ቆንጆ ካየች ወይ ሰውነቱ የሚያምር ካየ ተሰርቶ ነው ተቆራርጦ ነው። ይሄ ነው ሐሳቧ። እኔ ለምን ጭንቅላቷ ለምን እንዲህ እንደሆነ አላውቅም። ብትንቀሳቀስ እኮ ዩቲዩብ የትም ብትሆን ዋክ እያደረገች ከልጇ ጋር ዋክ እያደረገች ምናምን የሆነ ምግቡን መጠን አርጋ ብትበላ እግዚአብሔር ምስክሬ ነው ወዲያው በ2 ወር መቀነስ ትችላለች። ግን ሁሉ ብርቁ ናት። ቤት ብርቁ፣ መኪና ብርቁ። በነገራችን ላይ ሰርተሽ አይደለም ያመጣሽው ያንን ሁሉ ነገር ተምረሽበት አይደለም። ሰው አምተሽ ነው፣ ሰው ቦጭቀሽ ነው፣ የሰው ህይወት አበላሽተሽ ነው ይህንን ያመጣሽው ገንዘብ። ማንም ሰው ኢትዮጵያ ውስጥ ህሊና የሌለው ሰው ተነስቶ እንዳንቺ ቢያደርግ መስራት ይችላል። ኢትዮጵያ ውስጥ ስንት ቆጃንጆች አሉ። የቀይ አምላክ ይዞች ነው እንጂ አንቺን ስንት ቆጃንጆች አሉ መስራት የሚችሉበት እድል ቢያገኙ ይህንን አንቺ የምታደርጊውን ነገር አድርጎ መለወጥ ይቻላል። ምንም ትልቅ ነገር እኔ አሜሪካ በመጣ እንደ ትልቅ ነገር ብትመጪ ምን እዚህ ቁጭ ብለሽ ሽንት ቤት ነው በየንትን ውስጥ የምታጥቢው ልክ እንደ ትል ለመለወጥ እና ላይክ የሰውን ስብዕና ለማውረድ ትሯሯጫለሽ። ጨዋ ደግሞ ጨዋ ወልዶ ጨዋ ያሳደገኝ ነኝ የምትለው ታሪክ ለማወቅ ቱርክ ተመሰክራለች። ላስታውስሽ እንዴ ታሪኩ ልብስ እንትን የሚለው የሚያሻሽጠው ስለሱ እናውራ። ስለ አንቺ ታሪክ ገና ቀጥላለሁ። ስለሱ ላወራሹ መልስ ግን ነግርሻለሁ። ሲቀጥል ስለ ምንድነው ስለ ኤልሻዳይና ስለ ኪዱ ያልሽኝን እነግራለሁ። ምኗን ጎዳው አለ። ሲጀምር እኔ ስለ ኪዱ ምንም ነግርሽ ነገር የለም። ከነገርኩሽም ደጋረኩ እንኳን ነገርኩሽ ነው የምልሽ። ስለ ኤልሻዳይም ላልሽው ነገር እኔን አትጎጂኝም። እንደው ነግሬሽ እንኳን ቢባል አወራለሁ። እኔን ፍሩኝ የምትዩ ማንሽ አንቺ? እኔ ቤታ ባለቤቷ አልነገርኩም አላልኩም ካልኩ ምንም የምታመጪው ነገር የለም። ግን አብረሽ በልተሻት ጠጥተሻት እኔን ፍሩኝ። አየሽ እንዲህ አይነት ሰው ነሽ አንቺ። የበላሁትን የጠጣሁትን እንኳን አላስቀይምም አልናገርም ትያለሽ። ግን እኔን ፍሩኝ ብለሽ ደግሞ ልታስፈራሪ ትፈልጊያለሽ፣ ትሞክሪያለሽ። በጣም ነው የገረምሽ። እኔ ስለ እንትና ብታወሪ ችግር የለብኝም። ስለ ኤልሻዳይ እንዲህ ብላሻለ ቤት አይደለም ታንቃ ብትሞትም እኔ ምንም ችግር የለብኝም። ምንም አይመስለኝ። ጓደኛ አይደለች ምን ያደለኝ። ግን ለራስሽ ግን ለህሊናሽ ግን ያልተባለ ወሬ አውርተሽ የሰውን ህይወት ለማበላሸት መሯሯጥ ስራሽ ነው ነው የምልሽ። ገንዘብሽ ነው ነው የምልሽ። ለገንዘብ ትታነቂያለሽ አንቺ። የማትሆኚው ነገር የለም፣ የማታደርጊው ነገር የለም። ደግሞ ሰው ይቀናብኛል እንዲህ ልብኛል። እኔ ባንቺ ክርስቶስን ትዝም ቅርም ብለሽኝ አታቂም። እንኳን ልቀናብሽ ቀርቶ ትዝም ቅርም ብለሽኝ አታቂ። ትዝም ቅርም ብለሽኝ አታቂ። ስለ ሰው ነው እድሜ ልክሽን ስታሚ ስታወሪ ስጠቀጥቂ የምትዩ። እኔ በህይወት ዘመኔ ስለ ቤተሰብ የሚያማሰው